ሰላም ሰላም ወዶች እንዴት ናችሁ? ደህና ናችሁ? ዛሬ እኔ ወረጋነብ እንዴት እንደምሰራ ላሳያችሁ። ይሄን የምጠቀም እኔ በብዛት ቅጠሉም ቆንጆ ነው፣ ግን በየቤታችሁ እናንተ ሁሉም የተለያየ እንትን ሸሪካ ልትጠቀሙ ትችላለች። እኔ የምጠቀመው እንግዲህ ይሄንን ነው። ከዚህ ጋር 2 ብርጭቆ ሩዝ አዘጋጅተናል። ሩዝ ማሰር ታውቃላችሁ። ወረጋነብ ይሄን ሩዝ ነው የምጠቀመው። ከዛ ወደ አትክልቶቹ እንሄድ። አትክልት ቲማቲም ከዚህም በዛ ብታረጉ ችግር የለም። ቲማቲም፣ ሎሚ፣ ባዶኒስ 3 ስር ማለት ነው። ከዛ ናና፣ ከዛ ደግሞ በሰላህ ዳር። ይሄን በሰላህ ዳር አንድ ድረስ እነዚህን በሙሉ እንከትፋቸዋለን። በደቃቁ እንከትፋለን። ከከተፍን በኋላ ያው ወረጋነብ መቼም ኮተታም ነው፣ ብዙ ነገር ነው የሚያስፈልገው። አትክልቱን ካሳየኋችሁ ከከተፍኩ በኋላ ደግሞ ሁሉንም አንድ ላይ አድርጌ አሳያችኋለሁ። ለምን በእጅ ይዤ ስለምቀርጽ አይመቸኝም በብዛት እያንዳንዱን ለማሳየት ስከትፍ ጀምሮ ያለውን። ከዛ ለሩዙ አትክልቱንም ከከተፍኩ በኋላ ሩዙ ታጥቦ ይቆያል። ቅመም የምጨምረው እኔ 2 አይነት ወረጋነብ የምሰራ፣ አንድ በባህራን የሚሰራል። ይሄ ግን ያለ ባህራን የሚሰራውን ነው የማሳያችሁ። እኛ ቤት በጣም የሚወደደውን። እዚህ ጋር ጨው አለን። ጨው 2 ማንኪያ ነው የምጠቀመው። ከነ እቃውን ማሳያችሁ እንዲገባችሁ ነው። በሳን አርጌ ማምጣት እችላለሁ፣ ግን አንዳንዴ ፎቶን እያያችሁት በደንብ እንዲገባችሁ። ይሄኛው ቱም ፓውደር ነው የምጠቀመው። ይሄኛው ደግሞ ፍልፍል አስዋድ ነው። ይሄኛው ደግሞ ሮማን ሶስ ታውቃላችሁ። ሮማን ሶስ 1 ስኒ የሚሆን እጨምራለሁ። የወይራ ዘይት ያው ወረጋነብ በጣም ነው የሚፈልገው። 1 የሻይ ብርጭቆ፣ በትልቁ የሻይ ብርጭቆ ጨምራለሁ። ከዛ ንስኮፊ በሾርባ ማንኪያ 1 ማንኪያ፣ ሎሚ በሻይ ብርጭቆ 1 ብርጭቆ ነው የምጨምቀው። ግማሹን አብሬ ያደባልቀዋለሁ፣ ግማሹን ግን ስጥደው እጨምረዋለሁ ማለት ነው። እሱንም ሂደቱን አሳያችኋለሁ። አቆራርጭም ቢሆን አስገባዋለሁ። ሎሚ ከዚህም በዛ ነው ማለት ብዛቱን ሳይሆን ስጨምቁት ውሃ ያለው ከሆነ ከዚህም ያነሰ ሊበቃ ይችላል። ውሃ ከሌለው ከዚህም በሌላ ያስጨምራችሁ። ግን በሻይ ብርጭቆ 1 ብርጭቆ መሆን አለበት ዞሮ ማለት ነው። አሁን ወደ ቀጣይ ወደ ከከተፋ በኋላ ደግሞ በነገራችን ላይ ይሄ ይታጠባል። እሺ፣ ወይም ደግሞ ሳጥባው አሳያችኋለሁ። ይታጠባል ተገልብጦ ውዶች። ወረጋነቡን እንደዚህ ነው የሚታጠብ፣ እያንዳንዱ ማለት ነው ትታጠባለች። ይሄ አነ በእጅ ስለምቀርጽ ሙሉን አልተመቸኝም። እያንዳንዱ አንዳንድ ፍሬዋን እንደዚህ አድርገን የምናጥባት፣ እንደዚህ አድርገን ከማጥለያ ማለት ነው። ከመጠቅለሉ በፊት ይታጠባል። በደንብ መታጠብ አለበት። ከዚህ በጣም ስለሚያበላሽ ተስወግድ። ይሄ አትክልቱ ሁሉንም ይኸው ከታትፈናል። ሁሉንም በደቃቁ ማለት ነው። ሩዛችን እዚህ ጋር ተዘፍዝፏል። በኋላ ደግሞ ቅመሙ ሳደባልቅ አሳያችኋለሁ። ወረጋነብ ያው እጅ ስለሚይዝ ቶሎ ሁሉም አንድ አይገባልኝም ውዶች። አሁን ከታትፈን ጨርሰናል። ወደ ማደባለቅ ነው። ሩዛችንን ማጠንፍፈናል። አሁን ላደባልቅ ነው። ሳደባልቅ ደግሞ እንግዲህ ሩዙን ጨመርኩ። ከዛ ሁሉንም ነገር ቅድም በቃ ያሳዩዋቸውን አሁን እዚህ ጋር አምጥቻለሁ። እዚህ ጋር ምን አለን? ሎሚ፣ ዘይቱን፣ ድብስ ሮማን፣ ከዛ 1 የሾርባ ማንኪያ ንስኮፊ፣ አይታይም መሰለኝ ወደ ብርሃን ላድርገው። 1 የሾርባ ማንኪያ ንስኮፊ፣ ፍልፍል አስዋድ እና ቱም ፓውደር፣ ከዛ ጨው፣ እዚህ ጋር 2 ፍሬ ማጅ። አጠቃላይ እነዚህ ናቸው ቅመሞቹን የምጠቀማቸው። አሁን ወደ ማደባለቅ ነው። ሰፋ ያለ እቃ መሆን አለበት። እሺ፣ ለማደባለቅ
በአንድ እጄ ይዤ በአንድ እጄ ስለምቀርጽ ብዙ አልተመቸኝም። በደንብ አገላብጡት፣ አደባልቁት። አሁን በደንብ አደባልቀን ጨረስን። ይሄ እንደዚህ ነው ከተደባለቀ በኋላ ማለት ነው። ከዛ እንግዲህ ትልቁ ስራ አሁን ነው። በዚህ ቅጠል እያንዳንዱ ይጠቀለላል። ከጠቀለልኩ በኋላ ደግሞ አስገባላችኋለሁ። መልካም ቆይታ። እኔ በነገራችን ላይ ዛሬ ጠቅልዬ ዛሬ እሳት ላይ አልጥደውም። ዛሬ ጠቀልልና ፍሪጅ ውስጥ አድርጌ ነገ ነው የምጥደው። በጣም የሚጣፍጠው አድሮ ሲጣድ ነው። እናንተስ የዕለት ሁለት ነው የምጥዱት? አሳድራችሁ ነው የምጥዱት? ኮሜንት ላይ አስቀምጡልኝ። ግን ሲያድር ነው አድሮ ሲቀቀል ነው ደስ የሚለው የሚጣፍጠው። ይሄው አሁን እየጠቀለልን ነው ውዶቼ። የጠቀለሉት ደግሞ ያው እዚህ ጋር ረጅም ሰዓት ነው የሚፈጅ። መቼም የወረጋ ነብን ነገር ታውቁታላችሁ። ይሄው ሰላም ሰላም ወዶቼ፣ ወረጋ ነባችን አሁን ልንጥድ ነው። ከታች ድንች በክቡ በክቡ ትንሽ ዘይቱን አድርገን ድንች በክቡ በክቡ አደረግን። ከዛ ወረጋ ነቡን ይሄን እንትን እንላለን እንደረድራለን ማለት ነው። እንደዚህ ያደረግን ይሄው አንድ ባንድ ይደረደራል። በተቻለ መጠን እያሳየው ነው። አሁን አንድ ዙር ከታች ድንቹን አድርገን እንደዚህ ከደረደርን በኋላ አሁን ደግሞ እኔ ካሮት ጨምርበታለሁ። ከዛ ቀጥለን አሁን ድጋሚ ወረጋ ነቡን እንደረድራለን ማለት ነው። ታድሬ ደግሞ ሳያቸው አሁን እኛ ወረጋ ነብ ከላይ እንዳይነሳ እንዳይፈራረስ ነው የምጠቀመው። ይሄ የሸክላ አለኝ ራሱን ችሎ ይሄን አደርጋለሁ እንዳይንቀሳቀስ። ከሌላችሁ ይሄ ደግሞ ሳህን የምታረጉት ከበድ ያለ ሳህን ያረጋል ሰው። እኔ ግን የራሱ የወረጋ ነብ መጣጃ ስላለኝ ይሄን አደርጋለሁ። አሁን ይሄኛውን አሁን እሳት ላይ ጥደነዋል። እዚህ ጋር የወይራ ዘይት እናደርጋለን። ከወይራ ዘይቱ ጋር እችን ማጅ አንድ ፓኬት 2 ፍሬ ያደርጋለሁ። ሁለት ፍሬ ያደርጋለሁ። ከዛስ እዚህ ጋር ምን አለኝ? ይሄ ወረጋ ነቡን ስጠቀልል ሩዙን ያደባለቅንበት ውሃ ይወጣዋል አይደል? ለመጨረሻ ላይ ጠቅለን ስንጨርስ አጥልየው እሱ አይደፋም። ለምን? እዚህ ላይ ዘይቱንና ቅመሙ ነው ያለ። ይሄን ቀጥታ እዚህ ጋር እንተከትከዋለሁ ድስቱ ላይ እዚህ ጋር እንተከትከዋለሁ። መልሼ ወረጋ ነቡ ጋር እጥደዋለሁ ማለት ነው። ሌላ ውሃ አልጨምርም።
ትንሽዬ ውሃ ነው የምጨምርበት፣ ግን ይሄ አይደፋም። ለምን? ዋናው ጣዕሙ ያለ እዚህ ላይ ስለሆነ። ማጅ ብቻ ነው እዚህ ጋር ዘይቱንና ማጅ ብቻ ነው እዚህ ጋር የምንጨምር። አሁን ይሄ ፈላ። ይሄ ሲፈላ እዚህ ጋር መጨመር ነው ሶሱን ማለት ነው። ይሄው ውሃ በጣም እንትን አልዘለለም፣ አላበዛም። ከዛ በዚህ እንዘጋውና 2 ሰዓት ጋዙ ተቀንሶ ይቆያል ማለት ነው። ይሄ ከታች ብረት ይደረግና ይሄን እናረጋለን። እችን ብረት እናረጋለን። 2 ሰዓት ይቀመጣል እዚህ ጋር። ጋዙ መቀነስ አለበት በትንሹ። ከፈላ በኋላ ተቀንሶ 2 ሰዓት። ከዛ ደግሞ ሲወጣ ሲበስል አሳያችኋለሁ። በነገራችን ላይ የረሳሁት ይሄ 2 ሰዓት እሳት ላይ ቆይና ልክ 1 ሰዓት ተኩል ከቆየ በኋላ ሎሚ ግማሽ የሻይ ብርጭቆ እጨምርበታለሁ። ላወጣው 30 ደቂቃ ሲቀር ማለት ነው። ይሄው ወረጋነባችን ተቀቅሎ ሲያልቅ የኔ ወረጋነብ እንደዚህ ነው።